ኧረ ተረጋጊ አንቺ። ልቀቀኝ። አንተ ነህ እንደዚህ ያደረጋት? አንቺ ምን ሆነሽ ነው? አንተ ነህ እንደዚህ ያደረጋት? ምን ሆነሽ ነው? ማነች አታ? ያ ቤት ሂድ ነች። ምን ሆነሽ ነው አንቺ? ከውጭ ነው የመጣችው። ዝም ብለሽ ሰው መተሽ ተመቸሽ? ምን ማለት ነው? አንተ ነህ አይደል እንደዚህ ያደረጋት? ያማታል። አንቺ በተፈሽ ወጋሽኝ እኮ ምን ሆነሽ ነው? እንኳን ደግ ያስባል። የቤት ሂድ ነች። አሚር በቃ ችግር ተፈጥሯል። ምን ማለት ነው? ችግር ተፈጥሯል። ምን ማለት ነው? አንቺ ምን ሆነሽ ነው? ምን ማለት ነው? ለምትነሽ ሰው ትመቻለሽ? ለምንድን ነው ማልመታ? ለምንድን ነው ማልመታ? ለምንድን ነው? ምን ማለት ነው? ምን ማለት ነው? እንዴ ምን ስለሆነሽ? ምን አገባኝ? አይመለከተኝም። 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 እኔ የምፈልገው አንተ ነው። ገብቶሃል? ሰው ሴትዮዋ ትቹ ይበናልሽ ነው። ተረጋግኝ። ልቀቀኝ። ሴትዮዋ ነኝ። ሴትዮዋ ነኝ። ነይ ደግሞ የሰው ግቢ ነው ያትለ የሰው ግቢ ነው ያለሽ። እሰይ ምን አገባኝ? ምን አገባኝ? አይመለከተኝም። አሚር በቃ በደንብ አውራት። በእናትህ የቤት ሂድ ነች። ከውጭ ድረስ ነው የመጣችው። እና ታዲያ ብትመጣስ? እንዳንቺ ምን ሆነሽ ነው? ዝም ብለሽ እኔን ትመሽኛለሽ እንዴ? ምን ማለት ነው? ዝም ብለሽ ለምንድን ነው ታስቀየርካት? እንዴ እኔ እንዳይሞት ታስቀየርካት? ምን ታስቀየርካት? የታየሽ ታስቀየርካት? ምን ማለት ነው? ራስን አንተ አይደል ጓደኛው አሚራ ነው አይደል? እንዴ አንተ አይደል በቪዲዮ የማየው? ሌላ አሚራ አይደል? ሌላ አሚራ በቃ ተረጋጊና አውሪ። ተወኝ እያናገርኩ ነው እኮ ተረጋጊና አውሪ። እያናገርኩ ነው እኮ ያናገርሽኝ። ለምንድን ነው እምነቷን ያስቀየርካት? መልስልኝ። እኔ ሃይማኖቷን አላስቀየርኳትም። እና ማን ያስቀየራት? ቀይሬ ያላልኳት። ማን ያስቀየራት? ራሷ በፍላጎቷ ፈቅዳ። ምንድን ነው በፍላጎታቸው? አንተ ፍርያለህ። አሚር ይኸውልህ የሚጨቀጨቀ ስለሚመለከታት ነው። ገባ አይደል? እህቷ ነች። ሞልቷታል። ምንድን ነው ስንት ዓመት ነው? ስንት ዓመት ታላቋ እኮ ነኝ እኔ እኮ የስንት ዓመት ታላቋ ነኝ። እኔን እንኳን አላማከረችኝም። ቢያንስ ቤተሰብ ብፈራ እንኳን እኔን አላማከረችኝም። ይሄ ሁሉ ነገር ያንተ ስራ ነው። እኮ እሺ ተረጋጊና ቆይ እኔ አወራዋለሁ። አሚር ይኸውልህ የሚመለከታት እህቷ ስለሆነች ታላቋም ስለሆነች ይመለከታታል። ገባ አይደል? ያለው ነገር ደግሞ በደንብ አስረዳት። እሺ እኔ ስሚ ነው። እሺ አንቺ እህቷ ነሽ አይደል? አዎ እህቷ ነኝ። እኔና አንቺ ዘመድ ነን። እሺ ወደፊት አሁን ዘመድ ባንሆንም ወደፊት ዘመድ መሆናችን አይቀርም። ዘመድ መሆንም አንተ ዘመድ መሆን ከኛ ጋር ብትፈልግ ኖሮ ልጅቷን ሃይማኖቷን አታስቀይራትም ነበር። እኔ አይደል ሃይማኖት ቀልድ ነው እንዴ? ሃይማኖት ቀልድ ነው እንዴ? እኔ እኮ ቀይሬ ያላልኳት እና ማብሎት ነው ራሷ በራሷ ፍላጎት ብቻ እንደፍርየል ምን ታውቃለች? ቢያንስ እኔን እንኳን እኮ አላመከረችኝም። በፊት ምንም የማደብቀኝ ልጅ ይሄን ነገር ነው የምታነግረኝ። ይሄ ማነው? ያንተ ምክር ነው። እያየሽ አይደል እንዴ ሁሉንም